ሰላም እንዴት ናችሁ? እስኪ ስለ አየርላንድ በድጋሚ አይ ቲንክ እኔም ድጋሚ አንድ መሞከር ፈለኩና ማለቴ ባለፈ አንድ አሳይቻችሁ ነበርና ዛሬ ደግሞ እስኪ አንድ ልሞክር። አንደኛው ኦልሬዲ ፌል አድርጓል። ፌል ያደረገበትን ምክንያት እዚሁ ላይ አሳያችኋለሁ። ፌል ያደረገበት ምክንያት እንዴት እንደሆነ ማለት ነው። ኦልሬዲ ኢሜል መልሰውልኛል። ምን የሚል ኢሜል እንደመለሱልኝም እዚሁ ላይ ላሳያችሁ። ምናልባት ምንድነው መጀመሪያ ላይ እዚህ የሪሰርች እንደዚህ አይነት ሜሴጅ እያመጣ አስቸግሮኝ ነበረ። እንደዚህ አይነት ነገር ማለት ነው። ምናልባት ብዙዎቻችሁ አጋጥሟችሁ ከሆነ እንደዚህ አይነት እንትን ኤረር እያመጣ እምቢ ሲለኝ ያደረኩት ምንድነው ለቲም ላኩላቸው። እነዚህ አድሚሽን ቲሞች አሉ። ስለዚህ ለነሱ ላኩላቸው እዚህ ጋር እንደምታዩት ማለት ነው። ይህን ስልክላቸው እዚህ ጋር ማሪያ ትሪያኖር የምትባለዋ ቀጥታ ለቲሙ ፖስት ግራጁዌት ቲም የሚባል ለነሱ ስማርት ሲምፕል የሚባል አፕሊኬሽን ነው የምናመለክት አፕሊኬሽን ፖርታሉ ነው ማለት ነው። እዛ ፖርታል ላይ የለም ብላ አፕሊኬሽን ነምበሬን እንደዚህ ጠቅሳ ለነሱ አሳወቀቻቸው ማለት ነው። ከዛ ካሳወቀቻቸው በኋላ ኦልሬዲ ሲስተሙን መስራቱን እሷ አናውንስ አርጋኝ አፕሊኬሽኑን ኦልሬዲ ሰብሚት ሳረገው ዩቲዩብ ላይ አይታችኋል። ካደረኩት በኋላ ምንድነው ራሷ ይቺ ማሪያ ትሬኖር የምትባለዋ according to Ireland email below your application was submitted under different Irish research body ነው የሚለው። ስለዚህ በተለያየ ሱፐርቫይዘር ምንድነው ይሄ ትሪኒቲ ኮሌጅ ዱብሊን የሚባለውና እኔ ያስገባሁት ሪሰርች በዲ የተለያየ ነበረ እና እምቢ ብሎኝ ይሄን ሜሴጅ እያመጣ እምቢ ሲለኝ በአጋጣሚ ቀይሬ ስሞክረው ነው ሰብሚት ያደረገው። ያ ነበር የኔ ስህተቱ ማለት ነው እንዲመለስ ያደረገው። ስለዚህ ይህ ሰው መጀመሪያ ስለ ሰውየው አክቹሊ ባለፈ ማሳየቻችኋለሁ እና ኢሜል አንድ ልጅ ቢያወራኝ ነበርና መጀመሪያ ኦልሬዲ አዳርጉልኝ ብለህ እነሱን ትጠይቃቸዋለህ የሚል አይነት ነው ያለው። አክቹሊ እኔ እንደዛ አይመስለኝም። ከሆነ ወይ አሪፍ ነው። ምክንያቱም እዛ ከሊስቱ ውስጥ የሌሉ ማለት እዚህ ጋር ገብቼ ላሳያችሁ። ሊስቱ ላይ የሌሉ ፕሮፌሰሮች፣ ዶክተሮች፣ ሪሰርች ሱፐርቫይዘር ነው የምትመርጡት አይነት ነገር ነው ያለኝ። አይ ቲንክ ዌል ግን ካደረጉ እንደዛ የሚሆን ከሆነ ዌል እኔም እንደዛ አድርጌ አሁን ልሞክረዋለሁ። እናንተ ጋር አብሬ እየሞከርኩት ያለሁት እንደዛ አድርጌ ሞክረዋለሁ። ኢንኬዝ ግን ምንድነው ሰውየው ዌሊንግነስ ከሌለው እነሱም ኦልሬዲ እሱን ኮሚኒኬት ስለሚያደርጉት እሺ ላይል ይችላል ነው ኢንኬዝ። ስለዚህ ዳይሬክት ሰዎችን ኢሜል ብናረግ ነው እንደኔ ሀሳብ። ስለዚህ እንደዛ ካደረኩለት በኋላ ቀጣዩ ሪስፖንስ ምንድነው ያደረኩትኝ እኔ ሱፐርቫይዘሮች በጣም ብዙ ኢሜል ይኸው እንደምታዩት ይህ ሁሉ ለነሱ የጻፍኩት ነው። ምንድነው ዶክተሮች፣ ፕሮፌሰሮች እንዲህ ነው እና ዌሊንግ አይደሉም አክሴፕት ለማድረግ የሚል ነገር ነው ያነሳውላቸው ማለት ነው። እና እሱን ምናልባት እንዴት ነው የሚሆነው አይነት ነገር ነው የጠየኳቸው። እኔ በጣም ብዙ ሱፐርቫይዘሮች፣ ዶክተሮች፣ ፕሮፌሰሮችን ለማናገር ሞክሬ ነገር ግን they are not willing to accept to be my supervisor የሚል ነገር ለነሱ ኢሜል አረኩላቸው እና ኢሜል ያረኩትም ይኸው እዚህ ጋር እንደምታዩት እዚህ ጋር የተደረደሩት እንትን ናቸው ፕሮፌሰሮች፣ ዶክተሮች ናቸው ማለት ነው። ያላንድ የተለያየ በአንድ ኮሌጅ ማለት ነው። እናንተ አንድ ኮሌጅ መርጣችሁ ነው ከዛ ኮሌጅ ያሉ ሰዎችን ኮሙኒኬት የምታደርጓቸው ማለት ነው። ከዛ በኋላ ልክ ይሄንን ከላኩላቸው በኋላ
ራሱ እዚህ ጋር እንደምታዩት ገቨርንመንት ኦፍ አየርላንድ ፖስት ግራጁዌት ስኮላርሺፕ ዲር አፕሊካንት ታንክ ዩ ፎር ኢሜይል የሚል ነገር አለ። እዚህ ጋር መለሰልኝ ማለት ነው። የመለሰልኝ ምንድን ነው? ልክ እንደዚህ አይነት ነገር ነው እንደምታዩት ማለት ነው። ስለዚህ የሚያልቀው 3 ኦክቶበር 2025 ነው። ሁሉም ኤሊጂብል ክራይቴሪያ ማመልከት ይችላሉ። ዶክመንቶችን ማየት ትችላላችሁ። እዚህ ጋር ምናምን የሚል ነገር ነው ያለው። እዚህ ጋር ደግሞ እዚህ ጋር ምንድን ነው የሚላችሁ መሰለ including those in relation to the eligibility and primary supervisor should be directly to the research office in proposed research body in Ireland. The research office will be able to provide information and clarification of on the call a list of eligibility institution available. ስለዚህ ኤሊጂብል የሆኑ ሪሰርች በዲዎች ወይም ደግሞ ምንድነው ካምፓስ አሉ። እነዛ ካምፓሶች አሉ። ከነዚህ ውስጥ እንደምታያቸው ብዙ ናቸው። ከነዛ ውስጥ ለምሳሌ እዚህ ጋር ምንድነው ዱብሊን ሲቲ ዩኒቨርሲቲ የሚላል። እነዚህ ውስጥ ሰዎችን ኮሚኒኬት ታደርጋላችሁ ነው የኔ አይዲያ። ኮሚኒኬት ለምሳሌ እዚህ ካምፓስ መማር ስትፈልጉ እዚህ ግቢ መጀመሪያ ፕሮፌሰሮች እና ዶክተሮችን ኮሚኒኬት ማድረግ አለባቸው ነው። አንድ ልጅ ሲለኝ የነበረው ምንድነው ልክ አንድ ወንድሜ እንዳለኝ እዚህ ምንድነው መጀመሪያ አድ ያልተደረጉ ሰዎች አድ እንዲያደርጉልህ ሪሰርች ቲሙን ወይም ደግሞ እነዚህ አድሚሽን ቲሞችን ትጠይቃለህ ነው የሚለው ይለኛል። ወይል እንደዛ ከሆነ እኔ አንድ አፕሊኬሽን በሌላ ኢሜይል ሞልቻለሁ እዚህ ጋር አይ ዶንት ኖ ሜቢ አይ ቲንክ በተለያየ ኢሜይል ሞክሬው እምቢ ስላለኝ ማለት ነው። አክቹዋሊ አፕሊኬሽን 2 እና ከዚያ በላይ ማድረግ አይቻልም፣ ግን ሌትስ ትራይ ኢት። አዲስ ከሆናችሁ እዚህ ጋር ሬጂስተር ብላችሁ መግባት ትችላላችሁ። ሶ ማትባለኝ ቲንክ ዶንት ኖ ምን እንደተሳሳትኩ አይደለም። ፎርጌት ማለት ትችላላችሁ። አክቹዋሊ እኔ ረሳሁት። ሪሰርች በዲ የሚላቸው እነዚህ ነው። ሶ እናንተ የምትፈልጉትን ኮሌጅ ወይም ደግሞ ቦታ ነው የምትመርጡት። እኔ አሁን ትሪኒቲ ኮሌጅ አድርጌ መጀመሪያ እኔ ሰውዬ አንድ ምንድነው ያደረጉት የተሳሳትኩባት ምንድነው እዚህ ጋር መጨረሻ ላይ ትሪኒቲ ኮሌጅ ዱብሊን ነበረ የተጠቀምኩት ማለት ነው መጀመሪያ። ግን መጨረሻ ላይ ያደረጉት ምንድነው እዚህ ያለ አንድ ከዚህ ያለ ፕሮፌሰር ወይም ዶክተር ሰሌክት ካደረጋችሁ በኋላ እዚህ ቀየርኩት። እኔ ይህን ኮሌጁን ነው መጨረሻ ላይ ሜቢ
በዲው ልክ አይደለም ሲለኝ እዚህ ጋር ያለው ሜሴጅ ሲያሳየኝ ኢንኬዝ ሪሰርች በዲው ልክ አይደለም ወይ የሚል ኢንቴንሽን ነው። እዚህ ጋር እንደምታዩት ሪሰርች በዲ ምናምን ሲለኝ ሪሰርች በዲው ልክ ካልሆነ ኦልሬዲ መቀየር አለብኝ። ስቀይረው ነው ኦልሬዲ ሚስ ያደረኩት ማለት ነው። አይ ቲንክ እየገባ ነው መሰለኝ እዚህ ጋር በ29 ኦኬ። እቺ ማሪያ የምትባለው በጣም አይ ቲንክ ሪሰርች ፈንዲንግ ስፔሻሊስት ምናምን በጣም እንትን ነው ኦን ስፖት ነው የምትመልሰው ኢሜል እና ጥሩ ናት። አይ ቲንክ ፊሜል መሰለችኝ እና ኦን ስፖት ነው የምትመልስላችሁ። እና ልክ አይ ቲንክ ዳይሬክትሊ እሷን መለከት ይመስለኛል። ብዙ አቆይም እና ኩዊክሊ ነው የምትመልስላችሁ ፈልጉትን ነገር። አይ ቲንክ ፖዚሽኑ እዚህ ጋር ምን ይላል? ሪሰርች ፈንዲንግ ስፔሻሊስት ወይም ሪሰርች ኤርላንድ ኤንድ አዘር አይሪሽ ምናምን ነው የሚለው። ኔትወርክ ትንሽ ይህ ምንድነው ሪሰርች ፕሮፖዛል ምናምን ሁሉ በደንብ ስፔሻሊ ፒኤችዲ ከሆነ አስገቡ ምናምን የሚል አለ። ሪሰርች ፕሮፖዛል ምናምን በጣም ብዙ ነገር ነው አስገቡ የሚለው እና እኔ ምንድን ነው ያደረግኩት ጊዜ በጣም ነው የሚፈጀው ጊዜ ይፈጃል እና ምንድን ነው ያደረግኩት ቻት ጂፒቲ መጠቀሙት። ቻት ጂፒቲ ከስተማይዝ እያደረግኩ ማለት ነው። ቻት ጂፒቲ ዳይሬክት አይደለም የምንጠቀመው ብያቸዋለሁ በፊት ቪዲዮ ምናምን ስላሳየኋቸው። ጊዜ በጣም ነው የሚወስደው። ፕሮፖዛል ካላችሁ ኦልሬዲ ሬዲ የሆናችሁት እናንተ ፒኤችዲያችሁ ላይ ስፔሻላይዝ ማድረግ የምትፈልጉት ካላችሁ ወይል አሪፍ ነው። አንለስ ግን ጊዜ በጣም ሚስ ስለሚያደርግ እንደዚህ ነው የሚመጣው ማለት ነው። ስለዚህ ሁለት አይነት ከረንትሊ አቬሌብል የሆነ ሁለት አይነት ኦፕን ኮል ሜል አለ፣ ሁለት አለ። ከዛ ውስጥ ፖስት ግራጁዌት እና ይሄ ፖስት ዶክተር አለ፣ ፖስት ግራጁዌት ነው። ስለዚህ እኔ የምፈልገው ፖስት ዶርሞሊ ፊሎሺፕ ነው። ኦልሬዲ ይካዛችሁ ነው ዶክተር ከሆነበራችሁ። እኛ ምንድነው ምናልባት ፒኤችዲ ማስተርስ ምናምን የምትፈልጉ ሰዎች እዚህ ጋር ሁለተኛውን ክሊክ ማድረግ ነው፣ አፕላይ የምትለው ማለት ነው። ልክ አፕላይ ስትሉት ጥያቄያችሁ ሪሰርች በዲ በትክክል ካላስገባችሁ ይኸው እዚህ ጋር ምን ይላል? በጣም ሴንሲቲቭ ናት እቺ ስማርት ሲምፕል የምትባለው አፕሊኬሽን። አንዴ ኦልሬዲ ኤሊጂቢሊቲውን አክሴፕትም ካረጋችሁ አክሴፕት አረጋችሁ፣ ተሳስታችሁ ደግሞ እንትን ካላችሁ አስቸግራችኋል። አንዴ ሌላ ኢሜይል ከሆነ መጠቀም አትችሉም ማለት ነው። ኦልሬዲ እኔ ኤሊጂቢሊቲውን ኮሽነሪ ሞልተሃል ነው የሚለው። you have already submitted an eligibility questionnaire ስለዚህ እዚህ ጋር ሆም ጋር ተመልሼ የጀመርኩት አፕሊኬሽን አለ እና ኮሽነሪንም 7 ኮሽነሪ ያለው እነሱን ሞልቼ አልፍ ያለው ማለት ነው። ስለዚህ ግዴታ ድሪፍት አፕሊኬሽን ላይ ነው። ሰብሚት ስታተስ ላይ ሲሆን ሰብሚት ይላል። አሁን ኦልሬዲ ሌላ ኢሜል ነው የተጠቀምኩት፣ ግዴታ በትክክለኛው መንገድ ማድረግ ስላለብኝ ማለት ሌላ ኢሜል ነው የተጠቀምኩት። ሜቢ ይሆናል አይሆንም እንግዲህ አይ ቲንክ ያስገባሁት በዚህ ይመስለኛል። ደግሞ አንዴ ሰብሚት ካደረጋችሁ በኋላ ምንም አይነት እንትን ማድረጋችሁ ኤዲት ማድረጋችሁ ሰብሚት ከሆነ ሆነ
ኦኬ ለማሳየት ነው። አይ ቲንክ ጊዜ ትንሽ ይወስዳል። አይ ዶንት ኖው አንድ ወንድሜ ያናገረኝ ነበረ እሱ ለማድረግ ኦኬ ሶ ጋር ኖቲፊኬሽን መጥቶልኛል። ራይት ኦኬ ስካይ ኔትወርክ ምንም ማድረግ አልቻልኩም። በእውነት አንሊሚትድ እኮ ነው ግን ናዝል ቴስ ሶ ሃርድ አይ ቲንክ ኦልሬዲ ሰብሚት ያደረኩት አፕሊኬሽን ይመስለኛል ይሄ። አዎ ሶ ይህ ምንድነው ኦልሬዲ ሰብሚት አድርጊያለሁ፣ ግን ሪሰርች በዲዩ ነው። እዚህ ጋር እንደምታዩት ኦልሬዲ ሰብሚትድ አፕሊኬሽን ይለኛል፣ ግን ሰብሚትድ ያደረግኩት አፕሊኬሽን ልክ አልነበረም። እምቢ ሲለኝ እንዳልኳችሁ ለሪሰርች በዲዩ እና ሱፐርቫይዘሩ ይለያያል። ሶ ምንድነው ያለኝ አማራጭ አሁን እዚህ ጋር ታያለች ዩኒቨርሲቲ ኦፍ ኮሌጅ ዱብሊን ምትለዋል ነው መጨረሻ ተጠቀምኳት ናት እቺ። ግን እንትን ሱፐርቫይዘሯ የትሪንቲ ኮሌጅ ትሪንቲ ዱብሊን ኮሌጅ የዚችን ያስገባዋት እኔ ማለት ነው። ባጭሩ ቋንቋ ይሄን እኔ መጀመሪያ ስሞላ የመረጥኩት ሱፐርቫይዘር እዚህ ግቢ ያለች ናት። መጨረሻ ላይ ግን እኔ አፕላይ ሳደርግ መጨረሻ ላይ ሳስገባ ያደረኩት ግን ይታያችኋል ዩኒቨርሲቲ ኦፍ ኮሌጅ ዱብሊን ነው የሚለው ማለት ነው። ሶ እሱን ነው ስለዚህ እስኪ ዛሬ በሌላ ይህንም ይጠቅመናል ለማለት ሴቭ እናድርገውና ኤዲት ካደረገልን ዛስ ኦኬ። ሱፐርቫይዘር አሳይንድ ሪሊ ሱፐርቫይዘር አሳይንድ ይላል፣ ግን አይ ዶንት ኖ ስታተሱ ነው አክቹሊ አክቲቪቲ ኦፕን ይላል። ሶ ሱፐርቫይዘር አሳይንድ ይለኛል። ኢንተርናሽናል ሜንተር ስታተሱን እንግዲህ እንደዚህ ይላል። ምናልባት እናንተም ቸክ አድርጉት እስኪ እዚህ ስታተስ ላይ ገብታችሁ ምን እንደሚላችሁ። ሱፐርቫይዘር አሳይንድ ይላል ወይ ዊል ሲ። ስለዚህ እኛ በሌላ አፕሊኬሽን እየሞላን
ሌላ ግቢ በትክክለኛው እየሞላ እናያለን ማለት ነው። እኔ እስኪ ይችኛዋን የጀመርኳትን እንጨርሳት አብረን ማለት ነው። ያውን ጠየቀኝ ነገር what should I do? Okay, what አንድ ድሪፍት አፕሊኬሽን አለኝ ከዚህ ዝም ብዬ ያኛውን አንድ አብረን እስኪ በፈጠን እያልን እንሙላት እስኪ። ሌላ አፕሊኬሽን ነምበር ይሰጣችኋል፣ ፕሮጀክት አይዲ ይሰጣችኋል። ይሄ ሱፐርቫይዘር አድርጌያለሁ እኔ። አይ ቲንክ ይሄ ሱፐርቫይዘር አልችልም ያለችኝ ይመስለኛል። አይ ዶንት ኖ እስኪ ሌትስ ቼክ ኢት። ምክንያቱም አብዛኛው እንትኖች ይመልሱልኛሉ። ያ አይ ቲንክ እዚህ ጋር ይመስለኛል እና መልሰውልኛል የተወሰኑት ማለት ነው። ምክንያቱም እኔ አልችልም ይላል ምናምን በዚሁ ላሳያችሁ ምን ብለው እንደሚመልሱላችሁ ማለት ነው ከጻፋችሁ እንኬስ ይህን ያክል አይቆይም ለመናገር እንትን ኮኔክሽኑ በጣም ያዘገኝ ነው። ግን ሱፐርቫይዘር እንትን ስትሉ መጀመሪያ እንትን ፕሮፋይላቸውን ቼክ ብታደርጓቸው አሪፍ ነው። ምን ላይ ሪሰርች ሰራዋል ምናምን ስፔሻላይዝ ያደረጉት ምን ላይ ነው ምናምን የሚሉትን ማለት ነው። እነሱን ቼክ ብታደርጉ በጣም አሪፍ ነው። ምክንያቱም አክሴፕታንሳችሁን ነው ጨምሩት። በድጋሚ እኔ አሁን ትሪኒቲን አልፈልግም፣ ሌላ ነው ፈልገው ነቢ ዩኒቨርሲቲ ኦፍ ጋልዌይ እስኪ ልሞክር እስኪ አብረን ማለት ነው። ስለዚህ እዚህ ጋር ያሉትን ኮንታክት ዩኒቨርሲቲ ኦፍ ጋልዌይ ወይም ሌላ እስኪ እና እንደዚህ ግቢ ደግሞ ስትመርጡ እንደ ሪኮሜንዴሽን እኔ
ለምሳሌ የአትላንቲክ ቴክኖሎጂካል ዩኒቨርሲቲ ምን ላይ ነው ቤዝድ ሞር የሚለውንም በዛው ታያላችሁ። አንደኛ የሪሰርች በዲ ሱፐርቫይዘራችሁ ስፔሻላይዝ ያደረገው ምን ላይ ነው። ስለዚህ እሱ ሞር ፕረስ የሚያደርገው ታይትል አክሴፕታንሳችሁን ይጨምራል። ፕላስ ደግሞ ልክ እዚህ ሪሰርች በዲ እነዚህ ሪሰርች በዲ ናቸው። ሶ እነዚህን ስትመርጡ ለምሳሌ አትላንቲክ ቴክኖሎጂካል ዩኒቨርሲቲ ምን ላይ ነው ፎከስ የሚያደርገው? ናቹራል ላይ ነው፣ ኦፍ ሳይንስ ላይ ነው ወይስ ቢዝነስ ላይ ነው የሚለው ሪሰርች አድርጉ ማለት ነው። ለምሳሌ ዱብሊን ሲቲ ዩኒቨርሲቲ ምን ላይ ነው ሞር የሚለውን እዚሁ ጋር መጠየቅ ነው። ችግር የለውም፣ ይነግራችኋል። እዚህ ጋር አክሴፕታንስ ሬታችሁን ምን ለስንት ድረስ ነው። ስለዚህ ኢንጂነሪንግ ላይ፣ ቢዝነስ ላይ፣ ዳታ ሳይንስ ላይ ይሄ ዩኒቨርሲቲ ቤስት ፊት ያደርጋል ማለት ነው። እዚህ ጋር ይሄንን አክሴፕታንስ ሬታችሁ ከ40 እስከ 50 ድረስ። ሌላውንም ቸክ ታደርጋላችሁ እናንተ። ለምሳሌ ይሄ ጤና ላይ ከሆነ እዚህ ጋር ዱብሊን ዴንታል ሆስፒታል ትችላላችሁ። እያንዳንዱ ዩኒቨርሲቲ ስፔሻላይዝ የሚያደርገው ወይም ሞር የሚሰጠው ዲፓርትመንት ይኖራል ማለት ነው። እሱም ቴክኖሎጂካል ብላችሁ ቢዝነስ ላይ ምናምን ከሚሆን ቴክኖሎጂካል የሆነ ነገር ዳታ ሳይንስ ፋሬቨር ቢሆን አክሴፕታንስ ሬታችሁን ጨምራል ነው። ትሪንቲ እስኪ ዩኒቨርሲቲ ኦፍ ጋልዌይን ቼክ ላድርገው እስኪ አክሴፕታንስ ሬቱ ፋሬቨር እና የሚሰጠው ምናምን አድርገን ሞክረዋለን ማለት ነው። እስኪ ኦልሞስት 86 ነው። ይህ ምን ላይ ደግሞ እንደሚሰጥ እዚሁ ላይ እናያለን ማለት ነው። ኢቨን እንትን ሁሉ የሚጠይቅበት አለ። አይኤልቲሲ ያው 6.5 ከ5.5 ነው ሊቀበል የሚችለው ምናምን ይላል። ፊልድስ እዚህ ጋር for program with range academic field including education, psychological, humanity, creativity, medicine, nursing and business ቢዝነስ አለ ፉሊ ነው ማለት ነው። ስለዚህ ዩኒቨርሲቲ ጋልዋይ እኔ ሰሌክት አድርጊያለሁ በእኔ ማለት ነው። ቅድም ዩኒቨርሲቲ ኮሌጅ ዱብሊን መረጥኩት እኔ ያመለከትኩት ማለት ነው። ሉክ እዚህ ጋር መጥቼ ነገር ግን እቺ ሴትዮ ዩኒቨርሲቲ ኮሌጅ ኦፍ ዱብሊን አይ ቲንክ ኦልሬዲ አስተካክየዋለሁ መሰለኝ። አይ ዶንት ኖ ሌትስ ቼክ ኢት። እቺ አሁን የት ግቢ ናት የሚለውን ቼክ እናርጋት፣ ምክንያቱም አይገናኝም። ዩኒቨርሲቲ ኮሌጅ ዱብሊን ዩኒቨርሲቲ ኮሌጅ ዱብሊን ላይ ያለች ሰው ነው መምረጥ ያለባችሁ ነው። እሱ ካልሆነ ነው አሁን መጀመሪያ ላይ እኔ እዚህ ጋር ኢሜል ያደረጉልኝ እንዳሳያችሁ እዚህ ጋር ይለያል።
ያለኝ ያው እዚህ ጋር እንደምታዩት ማለት ነው። According to the research Ireland email below, your application was submitted under different Irish research body within a primary supervisor who is not affiliated with Trinity College Dublin. ኮሌጅ ዱብሊን ነው አፕሊኬሽን የመጀመሪያ ስሞላ የነበረው። ኋላ ግን ምን አደረኩት? የትሪኒቲ ኮሌጅ ተውኩትና ምን አደረኩት መሰላችሁ? ይኸው መሙላት የነበረብኝ ይሄን ነው። ሶ እኔ መጨረሻ አካባቢ ያሳያችሁ ሪሰርች ፔድ የሚለው ላይ እንትን ኤአይ ስትጠቀሙ በፍጹም ዳይሬክት ኮፒ ፔስት እንዳታደርጉ። በጣም አይደረግም፣ ኮፒ ፔስት አይደረግም። ከስተማይዝ አድርጉት። እኔ አሁን እዚህ ጋር ለምሳሌ ይኸውላችሁ ለምን ፕሮፌሰሯን መረጣችሁ ምናምን ብሎ የሚጠይቃችሁ ፓርት አለ እና ሪሰርች በዲያችሁን ያው ኮሌጅ ዱብሊን ትሪንቲ አያችሁት? ተሳሳትኩት። ስለ ትሪንቲ ነበር እያወራሁ የነበር። ትሪንቲ ኮሌጅ ላይ ነው የመረጥኩት ምናምን ብዬ ሳወራ ግን የመረጥኩት ሱፐርቫይዘር ደግሞ ሌላ አይገናኝም። ሶ ይሄ ነው ዋናው የኔ ሚስ ያደረጉት። ስለዚህ እኔ ሌላ ምንድነው እዚሁ ላይ እየሞላው በትክክለኛው አሳያችኋለሁ ማለት ነው። ባለፈም ነገራችኋለሁ። አክቹሊ እኔ እምቢ ስላለኝ ነው እንደዛ አደረግኩት ማለት ነው። ኦልሬዲ ግን ነገር እንትን ብያቸው ኦልሬዲ አክሴፕት አድርጎኝ አፕላይ አስደረገኝ ማለት ነው። ሶ እንደዛ ነው። ትንሽ እስኪ አይ ቲንክ እየበዛ ነው መሰለኝ። ሶ ሌትስ ትራይ ኢት ቱጌዘር በአዲስ ሬጂስተር አድርጌ ያሰብኩት ምንድነው እዚህ እኔ በቃ ሌላ ይኸው እዚህ ጋር ኮንታክት ናቸው። ከነዚህ ውስጥ አንድ ሰው ትመርጣላችሁ ማለት ነው። እኔ የራሴን ነው የምመርጠው፣ እናንተ እንደፈለጋችሁ ነው። ኮሌጆችን እዚህ ጋር ዋሬቨር የፈለጋችሁትን ኮሌጅ ወይ ካምፓስ ትመርጡና ነው አረጉት። እንዳልኳችሁ ስፔሻላይዝ ያደረጉት ሞር የሚሰጡት ዲፓርትመንት ምናምን ከእናንተ ታይትል ጋር ሪሰርች ጋር ምናምን ፒኤችዲ ከሆነ ምናምን እንደዚህ ማድረግ ትችላላችሁ። ሶ እኔ ምንድነው አፕሊካንት ከመጀመሪያው ጀምሬ ላሳያችሁ በዚሁ ማለት ነው። መጀመሪያ እዚህ ጋር ሱፐርቫይዘር ሴሌክት እናርግ። ሱፐርቫይዘር ሴሌክት ስናደርግ አንደኛው የኛን ያለን የማስተርስ ፊልዳችን ቢሆን ፊት ቢያደርግ ፕላስ ሪሰርች የሰራው ሪሰርች ምን ላይ ነው እና የሚለውንም በዛው ብናየው አሪፍ ነው። ፊት ካላረገ ብዙ ጊዜ አንዳንዶቹ ዌል አይሆኑም። እዚህ ጋር ሜቢ አላሳያችሁም መሰለኝ። አይ ቲንክ ያው ብዙ ጊዜ እንደዛ አንሆንም ምናምን አይነት ነገር ነው የሚሉት። አይ ቲንክ በጣም ቆይቷል መሰለኝ። እኔው አብዛኞቹ አሁን ሪክሩት ማድረግ አቁሜያለሁ። ኢንተርናሽናል ስቱደንት አልቀበልም፣ ጊዜ የለኝም። አሁን እንደዚህ አይነት ቲም አይደለሁም ምናምን። አንደኛዋ እንትን ላከችልኝ ኤጀንት ፋሲሊቴት የሚያደርግ ኤጀንት ይህን ኮሚኒኬት አድርግ ብላ ላከችልኝ እና እንደዚህ አይነት ነው የሚሉት ማለት ነው። ስለዚህ ቀጥታ እኛ ምንድነው ሚስተር ብለን ጀመር። ይሄ አማን date of birth
እንደዚህ ካደረጋችሁ በኋላ ወደ ኢሜል ነው የሚልክላችሁ። እዚህ ጋር ኢሜላችን አዳርገን እዚሁ እናሳያችሁ። ልክ ሬጂስተር ስታደርጉ ሊንክ ነው የሚልክላችሁ። እንደዚህ አይነት ያው እዚህ ጋር የሚታያችሁ ከሆነ የቆየ ነው ቲንክ ልክ እንደዚህ አይነት ይመጣል ማለት ነው። ልክ እንደዚህ ሲመጣ ሰክሰስፉሊ ሬጂስተርድ ምናምን ብሎ ይመጣላችኋል። ስራቸው ይሄ ነው ይላል። አክቲቬት ለማድረግ እቺን የረጅሟን ሊንክ ተጭነን ቀጥታ እንገባለን። እንግዲህ በጣም የሚዘገየው ባይዞ እንደዚህ ኔትወርክ ነው። እንግዲህ ያው ቅርታ እውነት ለመናገር ይሰለቻል። ዘሴም ሺት አሁንም እዚህ ጋር እንመጣና ድጋሚ እንዳይጠይቃችሁ እዚህ ሪሜምበር ማለት ትችላላችሁ። እዚህ ግሪን ስንላት ይገባል ማለት ነው። እኔ እንደ አዲስ እየገባው ነው ማለት ነው። አክሴፕት ላለው እዚህ ጋር ስለዚህ አሁን ምንድነው እዚህ ጋር መሳሳት የሌለብን ነገር መጀመሪያ ሱፐርቫይዘር ማመቻቸት አለብን። ቢዝነስ ኢንፎርሜሽን ሲስተም አሁን የሰውዬ እና ኖራ ኦይል ካሮል የሚል በጣም ተመችቶኛል። ሲኒየር ሌክቸር ነው። ዲፓርትመንታቸውን ለምሳሌ ቢዝነስ በእርግጥ ዲፓርትመንቱን መርጠን ስለምንገባ ችግር የለም። ያውን የኢንቨንትን የዩኒቨርሲቲ ኦፍ ጋልዌይ ነው። ስለ ዩኒቨርሲቲ ኦፍ ጋልዌይ ልክ እንደዚህ ያደረጋችሁ ታያላችሁ። ከዛ ኢሜል ላይ ትልኩላችኋለች። ዋሬቨር ምለጡልኝ ያስገቡልኝም እንዳለ ሜቢ ከሰራ አይ ዶንት ኖ እኔ ሹር አይደለሁም። ከሰራም ከዛ ዛስ ኦኬ ማለት ይችላላችሁ። እኔ ካየሁት ውስጥ የተመቸኝ እዚህ ጋር እንዳየሁት ይሄ ሰውዬ ተመችቶኛል። እዚህ
እኛ ኢሜይሉን ቀጥታ ክሊክ ስናደርገው እንደዚህ አይነት ያሳየናል ምን ላይ እንደሰራ artificial intelligence process improvements business analytics and intelligence social technique ሚል PhD ፕሮጀክቶች ላይ ሰርቷል። ስለዚህ ቢዝነስ ኢንፎርሜሽን ሲስተም ላይ ስፔሻላይዝ ቢሆን ብያሰብኩት እንደዚህ ስለሰራ የእናንተ ተያያዥ ጋር ታች ላይ ያለው ኢንፎርሜሽን ሲስተም የሰራ ነው ምናምን የሚላል ላይ ስለሱ ፕሮፋይል ሪሰርች የሰራው ያሳያችኋል። እኔ አሁን እናንተ ኒውል ካሮል የሚለው እኔ ተመችቶኛል። እሱኛውን ሬዲ አድርጌያለሁ። ምንም አፕሊኬሽን ያደረጉት ሰብሚት የሚያደርጉት የለም። ገና ሲጀምሩ እንደዚህ ይሆናል። ኦፕን የሚለውን ትነኩታላችሁ ማለት ነው። ያው እንግዲህ በጣም ይቆያል። as much as possible ፋስት አድርጋችሁት እና ያያችሁት ማለት ነው። ብዙ ሰው እንኳን ያው ማክሊ እንደዚህ መጥቶላችኋል። ሰዎችኛው almost አንድ ሳምንት ነው የቀረው በርግጥ ሊያልቅ። ስለዚህ እዚህ ጋር ቢግን ኩዊዝ ምትላትን ታደርጋላችሁ። እዚህ ጋር ጥንቃቄ ማድረግ አለባችሁ። አሳያችኋለሁ። ኩዊዙን ከጀመራችሁ በኋላ ከሞላችሁ በኋላ መጨረሻ ላይ የምትሞላው ሰባተኛው ጥያቄ ቀጣዩን ስቴፕ እንዳትሄዱ ሊያረጋችሁ ይችላል። እናንተ ሪሰርች በዲ መሙላት አለባችሁ እዚህ ጋር ማለት ነው። ይሄው እንደምታዩት እዚህ ጋር 7 ነው ያለው አይደል? 7 ጥያቄ question 1 2 3 እዚህ ጋር ልክ እንደዚህ ወደ ታች አድርጋችሁት ዝም ብሎ ሲምፕል ነገር ኒው ኢንትራንት ነው ወይ የሚሆነው yes ትላላችሁ። ዲያ ፈርስት ምንም yes ትላላችሁ። please indicate the type of scholar you are applying for ይላል። ማስተርስ ከሆነ ማስተርስ እንደዚህ ብዬ አልፋለሁ። have you previously awarded a doctoral degree? yeah no doctoral degree አለ ወይ ነው የሚለኝ። have you two proof unsuccessful no ትላላችሁ። do you have hold previously head governmental employer? ስድስተኛ do you proposed research deal with any of the following prohibited area? no ትላላችሁ። ከዛ ሰባተኛው ጥያቄ በጥንቃቄ ነው ካላችሁት ኦሬዲ እዚህ ጋር ታቆማላችሁ ማለት ነው። ይሄኛው yes ትሉታላችሁ። yes ብላችሁ አሁንም ኤክስፓንድ ታደርጉትና ወደ ታች እዚህ ጋር ነው ዋናው ነገር። ስለዚህ ሪሰርች በዲያችሁ ዩኒቨርሲቲ ውስጥ ሊስት ከተደረጉት እነዚህ ሁሉ እኔ አሁን ካየሁት ሰውየውን ሄጄ ዩኒቨርሲቲ ኦፍ ጋልዌይ ነው መመርጠው። ከዛ እዚህ በኋላ ምን እናደርጋለን? ሰውየው እዚህ ጋር አይመጣም። ስለማይመጣልን ሴቭ ድሪፍት እንላታለን። ልክ እንደዚህ ሴቭ ድሪፍት ካደረግናት በኋላ የዚህን እነዚህ ጋር ያሉትን ሪሰርች እንትኖች እዚህ ጋር ያመጣልናል ማለት ነው። እዚህ ጋር መጣን ሰውየው መፈለግ ነው። እዚህ ጋር መጣን ሰውየው ማን ነበር? እኔ መረጥኩት ሰውዬ እዚህ ጋር መጣና ኒውል ካሮል ኖኤል ካሮል ኖኤል አብዛኛው ላይ ይገኝም ይችላል። ኖኤል ካሮል አጋጣሚ ያገኘሁት ኖኤል ካሮል ይላል። ይሄኛውን ክሊክ አድርጉት። ኖኤል ካሮል ሚል
እዚህ ጋር አግሪ እንላታለን። እሺን አግሪ ካልን በኋላ ስለዚህ ይህ ሰው ዩኒቨርሲቲ ኦፍ ጋልዌይ ላይ ኖር ካሮል የሚባለው ሰውዬ ኢሜይሉን ቼክ እናደርገዋለን። ኖር ካሮል ዩኒቨርሲቲ ኦፍ ጋልዌይ ዩኒቨርሲቲ ኦፍ ጋልዌይ ዩኒቨርሲቲ ስለዚህ ሌላ ሰው ይሄ መሆን አለበት። ኢሜይሉ ይሄ አይደለም። አይ ቲንክ ሌላ ሰው ነው ያስገባሁት ማለት ነው። እሱ ነው ቼክ ማድረግ ያለባቸው። ካሮል 2 ነው አይ ቲንክ ያለው መሰለኝ። ሌላ ኢሜይሉ ልክ አይደለም። አክቹሊ እዚህ ጋር ያለው ኢሜይል አይደል ዩኒቨርሲቲ ኦፍ ጋልዌይ ምናምን ነገር ነው የሚለው። ስሙ ግን ራሱ ነው። ሶ ይኸኛውን ኦልሬዲ ኢሜይሉ አሁን እዚህ ጋር ዩኒቨርሲቲ ኦፍ ይለያል። ዩኒቨርሲቲ ኒው ካሮል ዩኒቨርሲቲ ኦፍ ጋልዌይ ነው የሚለው። እዚህ ጋር ግን ኒው ዶት ካሮል ዩኒቨርሲቲ ኦፍ ጋልዌይ ዶት ዩኒ ይለያል። አክቹሊ ሰውየው ግን ራሱ ይመስለኛል። ከዛ ሁሉ ዳይሬክት ያለውን እንፈልጋለን፣ ምክንያቱም it's not good። እዚህ ጋር ሌላ ሰው እንፈልጋለን ማለት ነው። ፐርፌክት የሆነ እዚህ ጋር አለ። እንዲሁም ኪራን ኮምቦ የሚል ቢዝነስ ኢንፎርሜሽን ሲስተም ይላል። ሶ ሊስት ትራይትስ ስሙ ስሙ እንደዚህ ስነካው ዲቴል ያሳያል። ኪራን ኮምቦ የሚል እስኪ ሊስት ራይት ኪራን ኮምቦ የሚል እዚህ ጋር ኬኬ እንበል። ይሄ ነው መሰለኝ አይ ቲንክ ኪራን ኮምቦ ማለት ይሄ ነው። ሌትስ ቼክ ኢት ኮምቦ ኪራን ኮምቦ ኤንዩ ዩኒቨርሲቲ ኒው ጋልዌይ ኢኢ ሶ እንደዛ የሚል ከሆነ ኢትስ ራይት ዩኒቨርሲቲ ኦፍ ጋልዌይ ዋት ሶ ሁሉም እንትን ነው ማለት ነው። ኢሜይላቸውና እንትናቸው ይለያል ማለት ነው። ስማቸው ግን ራሳቸው ነው። ስለዚህ የቀደሙን ሰውዬ እንጠቀምበታለን ማለት ነው። ተመሳሳይ ከሆነ ምንም ልዩነት የለውም። ስለዚህ እኔ ምንድነው ኒው ካሮል ልጠቀመው አስቤያለሁ ማለት ነው። እዚህ ጋር እንደምታዩት ኒው ካሮል ሌላ ይህ ማለት ነው።
እንደዚህ ነው ማለት ነው። እዚህ ጋር ምን እንላለን? ኒውል ካሮ ኢንቮይስ ጋልዌይ ነው። ሰብሚት እንላታለን። እንደዚህ አይነት ዋርኒንግ ያመጣል። yes ኒውል ካርሎ ኢሜል አረግለታለሁ ማለት ነው። እዚህ እኛን እንደዚህ አድርገናት ሰብሚት በኋላ ጽፍለታለሁ ማለት ነው። just once አሁን ኦልሬዲ እንደዚህ ኢሜል አለ። ቀጣይ ትሉታላችሁ። እንትን ብትሉ ኖሮ ቀጣይ ስቴፕ ያስኬዳችሁም ነው ብትሉት ኖሮ ማለት ነው። እንደዚህ አይነት ነገር ነው ይመጣላችሁ። ይኸው እያንዳንዱን ከዚህ በኋላ በጥንቃቄ እየሞላችሁ መሄድ ነው። በጣም አሰልቺ ነው እውነት ለመናገር በጣም ረጅም ነው። የአፕሊኬሽን ፕሮጀክት አይዲ ይሰጣችኋል። እንደዚህ ፕሊዝ ሰሌክት ዘ አፕሮፕሪየት ስኮላርሺፕ ምንድነው እቺ ፖስት ስኮላር እቺኛውን ነው የምታረባት። እቺ ገቨርንመንት ፈለ ፖስት ስኮላርሺፕ ፕሮጀክት ታይትላችሁን ታስገባላችሁ። እናንተ ቤስት ብላችሁ የምትፈልጉትን የምትሰሩትን ፕሮጀክት አንደኛ ከሰውየው ጋር ማች ላረግ የሚችል ማለት ነው። እኔ እንደ እንትን አሪፍ ታይትል ጀነሬት እናደርጋለሁ። አሁን እሱን ስለሌለኝም ሌላ ስለሞከርኩት እዚህ ጋር እንደምታዩት እንደዚህ አይነት አፕላይ አድርጌያለሁ። አክቹሊ በሌላ ታይትል ከተማርኩት ጋር ማች የሚያደርግ አይነት ነገር ነው የሰራሁት። አክቹሊ ግን ከዚህም ኮፒ ፔስት እናደርጋለን። ነገር ግን ቻት ጂፒቲ ላይ ዝም ብለን እኔ ያሰብኩት ኢንፎርሜሽን ሶሪ ግን በጣም ይሄው በቃ ኮኔክሽን ያዛገኝ ነው። እስኪ ፖዝ እንመለስ። ታይትላችን ካሉት ውስጥ እኔ እቺኛዋን ታይትል ከስተማይዝ አድርጌ ወስዳታለሁ ማለት ነው። ምክንያቱም የሰውዬ ምንድነው የሚለው እዚህ ጋር አክሴፕቲንግ ሪሰርች ወይም ያው እዚህ ጋር አክሴፕቲንግ ፒኤችዲ ስቱደንትስ ላይ ስናይ ዲጂታል ኢንፎርሜሽን ሎ ኮድ ኖ ኮድ አርቲፊሻል ኢንተለጀንስ ፕሮሰስ ኢምፕሩቭመንት የሚሉ ፒኤችዲ ፕሮጀክቶችን አክሴፕት ያደርጋል ማለት ነው። እኔም አክሴፕታንሲን ለማስፋት ታይትሌን ይህን ታይትል አድርጌያለሁ። አርቲፊሻል ኢንተለጀንስ ኢንቱ ቢዝነስ ኢንፎርሜሽን ማኔጅመንት ኦፖርቹኒቲ ኤንድ ገቨርነንስ ቻሌንጅ የሚል ታይትል ልሰራ ነው የፈለኩት። ስለዚህ ጋር አይሪሽ በዲ ዘሴም ሺት ቅድም ያልነው ዩኒቨርሲቲውን መምረጥ አለብን። እዚህ ጋር ዩኒቨርሲቲ ኦፍ ጋልዌይ የሚለውን እንመርጣለን። ዲፓርትመንቱን ምንም ችግር የለውም። እዚህ ጋር ቢዝነስ ኤንድ ኢኮኖሚክስ መሰለኝ አይ ቲንክ ያው እዚህ ጋር ኮሌጅ ኦፍ ቢዝነስ ፐብሊክ ኤንድ ሎው የሚል ነው። እሱን ወስደን ኮፒ ፔስት እናደርጋለን። ዲፓርትመንት እንደዚህ ዜን ሴቫስ ድሪፍት እንላለን። ሁሌም ሴቫስ ድሪፍት ብንለው ጥሩ ነው። ምክንያቱም ሴቫስ ድሪፍት እንለው ኤረራችንን በዛው ኢንፎርም ያደርገናል ማለት ነው።
ያ ሶ እንደዚህ ብሎናል ማለት ነው። ቀጣይ መጀመሪያውን ዘርገናት ዜግነት እና ሌሎች ነገሮች ወደታች እንሞላታለን። ሶ ፓስፖርታችን ኢሹ ያደረገው ካንቴን እዚህ ጋር እቺ ኦርሲአይዲ ማለት ሪሰርች እችን ክሬት ታደርጋላችሁ ከሌላችሁ ነው ክሬት የምታደርጉት። ኦርሲድ አይዲ የምትባለዋ የእናንተ ሪሰርች ዩኒክ የምታደርግ ናት። እሱን ክሬት ታደርጋላችሁ። ሊንኩን ከፈለጋችሁ ማስቀመጥ ትችላላችሁ። ሶ እቺ ነው በሪቪው ላይ ከሞላን በኋላ እዚች ጋር ፕራይመሪ እና አዲሽናል ኢንፎርሜሽን የምትለዋ ጋር እንሄዳለን። ሴም ሺት አሁንም ወደታች እያደረግን እዚህ ጋር እንደሚያሳያችሁ ኒኦል ካሮል ዩኒቨርሲቲ ኦፍ ጋልዌይ የሚል መጥቷል። እሷኛውን ምን እናደርጋለን? እዚህ ጋር ሱፐርቫይዘር እዚች ጋር ስሙን ያመጣል። እዚች ጋር አሁን ዩኒቨርሲቲ ኦፍ ጋልዌይ ብቻ ነው የሚያመጣው። ዩኒቨርሲቲ ኦፍ ጋልዌይ ያሉ ሰዎች ናቸው እነዚህ ብታያቸው። ዩኒቨርሲቲ ኦፍ ጋልዌይ ይላል ሙሉ። ስለዚህ እኔ ኒኦል ካሮል ሚል እመርጣለሁ። እዚች ጋር ብዬ ኢንተር ስነካ ይኸው ኒኦል ካሮል የመጀመሪያዋ ይሆናል። ይሄ ግሬት ከዛ አድ እዚች ጋር አድ ሆነችልን ማለት ነው። ሌላም ካለ ኦልሬዲ አግሪ ምንድነው I understand that if the primary supervisor detail entered by me applicants in the application form do not match the primary supervisor detail applicants entered on the primary eligibility quiz my application will be deemed ineligible and will not put አያችሁት እዚህ ጋር ምንድነው የሚል በቀይ የተጻፈው ከኤሊጂቢሊቲ ክራይቴሪያ ላይ መጀመሪያ ያስገባችሁት ይሄኛው እዚህ ጋር ኒኦል ካሮል የሚባለው ሰውዬ ኤሊጂቢሊቲ ክራይቴሪያ ሰባቱን መጀመሪያ ክሬት ስናደርግ አካውንት የሞላችሁት ካልሆነ ወደ ኔክስት ስቴፕ ኤሊጂብል አይደለሁም ነው ባጭሩ። ስለዚህ ኃላፊነት እንወስዳለሁ ነው። እንደዛ ነው የሚለው ማለት ነው። ሴቭ ድሪፍት እናደርጋለን ምክንያቱም ምናልባት ዲስኮኔክት ዋሬቨር ኔትወርክ ቢያስወጣን እዚህ ጋር ነው እንቀጥለው ወጠን ማለት ነው። ስለዚህ ተልተሎ ልክ ሲጨርሱ ሴቭ ድሪፍት እያላችሁ ነው መሄድ ያለባችሁ ማለት ነው። ያ ኔትወርክ ጉዳይ ያባበልኩ ነው እንግዲህ ያው ቻሉት። ዌል ዜን ሶስተኛው ትራክ ሪከርድስ ምትላት እንመጣለን። እዚህ ጋር ትራክ ሪከርድስ ሴም ሺት አሁን ምንድነው ባችለር ዲግሪ
if you are a degree that different grading system other than 0 to 4 grade point average scale of the Irish National grading system example first class honor 1.1 upper 2 point place 6 explain the grading system being referred to in the text below ይላል ትራክ ሪከርድ የሚለው እዚህ ውስጥ ምን እናደርጋለን አዘር እንላታለን ሶ የተማርንባትን እዚህ ጋር እኔ ስላለችኝ ከጎን ለመፍጠን ያክል ስሞላ የነበርኩት ስላለኝ እሱን ለመሙላት ሞክራለሁ ማለት ነው ሪከርድ ማለት ይሄ ነው አዘር ብዬ እዚህ ጋር ኮፒ ፔስት ለማድረግ ሞክር እናንተ የተማራችሁበት ዩኒቨርሲቲ ነው የምታስገቡት ማለት ነው ሴም ሺት ጋር እንደዚህ qualification name BSc degree information yeah completed yes final grade 3.588 እዚህ ጋር ምን እንላለን BSc degree BSc information technology now any additional information ማስገባት ትችላላችሁ ነው ማስገባት ትችላላችሁ anyhow second bachelor degree ስለዚህ ስለሌለኝ እኔ ባይተውት ማስተርሳችሁን የወሰዳችሁ ከሆነ ማስተርሳችሁ ሶኒ በሪሰርች በትምህርት በሪሰርች so I think I don't know በሪሰርች ኢንቨንት ተምረንም ሪሰርችም ነው ሰራው I think so ቦዝ ቢኖር አሪፍ ነው በሪሰርች ይላል so እዚህ ጋር በሪሰርች ያልኩበት ምክንያት ምን መሰላችሁ masters of ያልኩበት ምክንያት ፕሮባቢሊቲን ከፍ ለማድረግ ነው so have is degree completed yes እንላለን እዚህም 3.63 በለን ራሳችን ግሬዳችን እናስገባለን ሌላም ካለ እዚህ ጋር ትምህርት መጨመር እንችላለን so other education ምናምን ካለ እዚህ ጋር ማስገባት እንችላለን research achievements work experience ምናምን የሚሉትንም እዚሁ ላይ የሞላናቸው እንሄዳለን ማለት ነው ኦሬዲ የሞላሁት ስላለኝ እሱን የሞላሁት እንሄዳለን so other education ምናምን የሚሉት ላይ እነዚህ ሶስት አስገብቼ ነበር እነሱን እዚሁ ጋር other እዚህ ጋር
እናደርጋለን። ሶሪስ again እዚህ ጋር ሪሰርች አቺቭመንትስ ነው የሚለው ኤምቢኤ ሪሰርች ሪኮግኒሽን የተደረገ ሪሰርች አለኝ ሰርቼ ነበረ ብለን እዚህ ጋር እናወራለን። MBA thesis research conducted an in-depth study of effects of leaders program on employee job satisfaction at design survey collected meet applied and deployed quantitative method ምናምን ይላል። ሶ ወርክ ኤክስፒሪየንሳችሁን እዚሁ ላይ ደባርጋችሁት ትላላችሁ። ሶ ይችኛል the same sheet work experience responsibility እዚሁ ጋር work experience including voluntary to date which include employees name, job title, nature and responsibility as well as duration of the employee. ይህችን እንዲናረጋት እንስጥቆና ይችኛውን ሰጠነው። እንደዚህ እንስጥቆና ምክንያቱም እና ምላችሁ ግን ኤአይ በፍጹም መጠቀም የለባችሁ። ኔቨር ባይሆን ምንድነው ይህን እንደዚህ አድርጋችሁ እንዲህ ታደርጉና ኤአይ ዋናይዝ ትላንት መጠቀም ይችላላችሁ። ይህችን መጠቀም ይችላላችሁ። ዋናይዝ እናደርጋታለን። ቻትን ቴክስት ኮፒ አድርገን እዚሁ ላይ እናስገባለን። ከፍ እናደርጋለን። እዚህ ጋር ታይተባውን ደግሞ ሪስፖንሲቢሊቲያችን and responsibilities
ሴቭ ድሪፍት አሁን ኦልሞስት 25% እየደረሰ 25% እየደረሰ ነው። ያ በጣም እውነት ለመናገር ይህ ፐርሰናል ስቴትመንት የሚለው እነዚህን ጥያቄዎች መሰረት አድርጋችሁ እንደዚህ በደንብ ታስገባላችሁ ማለት ነው። ጀስት ላይክ ዚስ ዋን እንደዚህ ነው አምቢሽኔ ምናምን። ይሄ ለምሳሌ what do you wish to pursue higher degree by research ነው እና ያላችሁን አምቢሽን እንደዚህ ቢሆን እንደዚህ ባረግ በዚህ እንደዚህ ምናምን የሚለውን ነገር ማለት ነው። ሁለተኛው what do you have proposed this research topic ለምን ሪሰርች ይህንን ታይትል መረጠ አይነት ጥያቄ ማለት ነው። ሁለተኛው ላይ ልክ እንደዚህ አድርጋችሁ ታስገባላችሁ ማለት ነው። ይሄ ፐርሰናል ስቴትመንትን ይዛል ማለት ነው። ሴቭ ድሪፍት ብላችሁት ካላችሁ በኋላ ኔክስት ስቴፕ ደግሞ ምን ይላል? ትሬኒንግ ኤንድ ኬሪየር ዲቨሎፕመንት የሚል አለ። ፕሮፖዛል ሪሰርች እና አፕሊኬሽን ዲክላሬሽን አድርጋችሁ ሰብሚት ማለት ነው። ሶ the next step training and career development የሚል አለ። እዚህ ጋር ያሉትን ጥያቄዎች career and training development እነዚህን መመለስ አለባቸው ነው። ሙሉዎቹ እነዚህ መመለስ አለባቸው ነው ማለት ነው የሚለው። the same sheet እዚህ ጋር training and career development የሚለው ላይ እነዚህን ጥያቄዎች 1 2 3 up to 4 ያሉ ጥያቄዎችን በጥንቃቄ ተሞሏቸውና እንደዚህ ፔስት አድርጋችሁ ቁጭ ታደርጋላችሁ ማለት ነው። ከዛ ሴቭ ድሪፍት ብላችሁ ወደ ኔክስት ፕሮፖዝድ ሪሰርች የምትለዋ ፓርት አለች። ሶ ፕሮፖዝድ ሪሰርችን በጥንቃቄ እንሞላታለን ማለት ነው። ሶ ፕሮፖዝድ ሪሰርች ላይ የሚሞሉ ጥያቄዎች የሚሞሉ ጥያቄዎችን አብረን እያየን እንሄዳለን። ስለዚህ መጀመሪያው ፕሮፖዝድ ሪሰርች ከሚለው ውስጥ ብዙ ነው። አንድ ኦቨርቪው፣ ዲቴል ፕሮፖዛል የዲቴል ፕሮፖዛል የምናስገባበት ፓርት እዚህ ጋር አለ። ኤቲክስ፣ ጀንደር ወይም ደግሞ ሴክስ አለ። ዳታ ማኔጅመንት የሚባሉ 5 ፓርቶች አሉት ማለት ነው። ኦቨርቪውን እዚሁ ጋር ምንድነው ሞልተን ነው መሄድ እንችላለን። if successful will be a new entrant degree which is seeking research and land on September 2026 ይላል። ያ please specify scholarship type apply
ዶክተሪያል ብለን እናንተ ማስተርስም ከሆነ ማስተርስ ታደርጉታላችሁ ማለት ነው። ኦቨርቪው will be receive additional award research academic salary during the school period exam. No failure to provide the information may render applicants ineligible. Will you be in research of an additional award or research academic? So I think አለ ወይ ነው አይ ቲንክ የለም መሰለኝ ያልኩት እዚህም ጋር ቲንክ ነው ያልኩት so እዚችም ጋር have you previously submitted all parts of this proposal research learned schema has been unsuccessful no way no do you currently hold have proceeded as a research of no ነው እናልፋለን ማለት ነው this is all overview ነው ማለት ነው ይሄ ከዛ ቀጥለን ፕራይመሪ ኤሪያ ምን ላይ ነው ይለውን ታስገባላችሁ ሶ እዚህ ጋር እናደርጋለን ፕራይመሪ ኤሪያ ሶ እዚህ ጋር ነው አይ ቲንክ ቢዝነስ ያለው እዚህ ጋር ይመስለኛል ዲሲፕሊን ቢዝነስ ኤንድ ማኔጅመንት ብለን እናልፋለን አንሰር ኤሪያም አያስፈልግም ፕሮፖዝድ ሪሰርች ነው የሚለው የቅድሙን keyword describing proposed research keyword actually ከዚህ ጋር ወስደን ኪወርዱን ማስቀመጥ እንችላለን you know keyword is nothing but artificial intelligence business information management opportunity and challenge የሚሉትን መውሰድ እንችላለን please provide abstract create አርጉ ነው ሪል ፕሮፖዛል ነው የምንሰራው ሪል ፕሮፖዛል ክሬት ማድረግ ነው ሶ ምንድነው አይ ላይ ሪል የሆነ አብስትራክት ክሬት አድርጋለሁ ማለት ነው በታይትላችሁ ነው
ስለዚህ እዚህ ጋር ደግሞ ይሄ ትንሽ ፕሮፖዝድ ሪሰርች የሚለው ትንሽ ሰፋ ይላልና እንደዚህ እያደረጋችሁ እያንዳንዱ ጥያቄ መሙላት ነው። ምንም ሌላ ነገር የለውም። ጥያቄውን አንድ በአንድ አስማች አስ ፖሲብል ለመመለስ መጣር እና እዚህ ጋር ልክ ከሞላን በኋላ ትንሽ ሰፋ ያለች ፓርት ናት እቺ ሪሰርች ፕሮፖዛል የምትላት ኦልሞስት አክሴፕት አድርጎኛል። ወደ ፋይናል እንሄዳለን ማለት ነው። ፋይናል አግሪ እንላለን። እዚህ ጋር አግሪ አሁን ይህን ሁሉ የሞላ ነው። እዚህ ጋር የሚታያችሁ እንዳለ እስከዚህ ድረስ የሞላ ነው። ኦልሞስት ሴቭ ድሪፍት እንልና ከዛ ሰብሚት እንላለን። ኤረርም ካለ እዚህ ፋይናሊ ያሳየናል ማለት ነው። ስለዚህ አንዴ ካስገባን ዳታ ማኔጅመንት መስት ኖት ኤክሰስድ 300 ወርድስ ይለኛል። ራሱ ወደ ታች ያወርድልኛል። ዳታ ማኔጅመንት ከ300 ዳታ ማኔጅመንት ከ300 መብለጥ የለበትም። አይ ቲንክ የተወሰነ ወርድ ሞር የሆነ ይመስለኛል እዚህ ጋር let's minimize it. In the case, let's try to minimize. Or አራት ወርዶች መቀነስ አለብን። ለዛ ነው ይሄ ኦልሞስት ዳታ ማኔጅመንት ፕላን ስለሚል አያስፈልግም። እስኪ አንድ ወርድ ይቀራል። Okay, so this game ራሱ ቦታውን ኢንዲኬት ያደርጋቸዋል። ግን as much as possible አሁን ፋይናሊ ሰብሚት እያደረግን ነው ማለት ነው። ሙሉ ፎርሙን በአዲስ ድጋሚ ሞልተን እንደምታዩት ሰብሚትድ ይለኛል ማለት ነው። ፕሮጀክት ታይትል ይሄ ነው ማለት ነው። ስለዚህ ይህን መርሳት የለብኝም። አፕሊኬሽን ነምበሩም ይሄ ነው ማለት ነው። ስለዚህ አፕሊኬሽኑ በጣም ሲምፕል ነው እንደምታዩት ይህን ይመስላል። ሰብሚትድ ሰክሰስፉሊ ይለኛል። ሪተርን ቱ ዘ ሆም ፔጅ እንመለስና ሰብሚትድ ካደረግነ ሰብሚትድ ሜኑ ላይ ይገኛል ማለት ነው። ሰብሚትድ ሜኑ ላይ ገብተን አፕሊኬሽናችን በፒዲኤፍ አውርደን ምን እንዳለ በዛው ማየት እንችላለን ማለት ነው። እዚህ ጋር እንደሚታየው ዳውንሎድ አድርጌ እኔ ሊይዘው አስቤያለሁ። ዳውንሎድ አደረኩት ማለት ነው።
ስታተሳችሁን በዚሁ ታዩታላችሁ። ስለዚህ ሱፐርቫይዘር አሳይንድ ባይ ዲፎልት እንደ ልክ ቅድም እንደነበረው ነው። ሶ ቀኑ ኦልሞስት ትንሽ 10 ቀን ስንት ነው? 23 ነው። 12 ቀን ብቻ ነው የቀረው ሊያልቅ ማለት ነው። በድጋሚ ነው ይሄንን የማሳያችሁ ያለ ማለት ነው። ሶ ሲምፕል ምናልባት አንድ ምንድነው ያለኝ መጀመሪያ ከሊስቱ ውስጥ መምረጥ የለብህም አንድ እንትን አምጥተህ የሚለው አይዲያ አንኬዝ ምናልባት እስኪ እሱ ከሞከረው እና ከሰራለት እናየዋለን። ለጊዜው ይሄ እኔ ይመስላል ማለት ነው። ይሄ ፐርፌክትሊ በደንብ አፕላይ ያደረኩት አፕሊኬሽን ነው ማለት ነው። ስለዚህ ናውል ካሮል ከተቀበለን ያው እንግዲህ ባይ ባይ ነው የምንላችሁ። አመሰግናለሁ። ታንኪ